አነጋጋሪው የገዱ ቪዲዮ በኢትዮጵያ ፖለቲካ ውስጥ ረጅም ጊዜ ያሳለፉት የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር ሆነው ያገለገሉት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ውስጥ ተሰማርተው የሚያሳይ አንድ ቪዲዮ በስፋት በማህበራዊ ሚዲያ ላይ እየተሰራጨ ይገኛል። ቪዲዮ መሰራጨት ከጀመረ ሰዓታት ተቆጥረዋል። በርካቶችም እየተቀባበሉትና እየተነጋገሩበት ይገኛል። አንዳንዶች ከሚኒስትርነትና ከስልጣን ማማ ወርደው በጡረታ ዘመን በስደት ሀገር ወደ ተራ ፓርኪንግ ሰራተኝነት መውረድ በማለት ተሳልቀዋል። ሌሎች ደግሞ ገዱ በፓርኪንግ ስራቸው እንደ ሌሎቹ የቀደሙ ባለስልጣናት የነበሩባቸውን የስልጣን እርከኖች ተጠቅመው የሀገር ገንዘብን ወደ ውጭ ያሸሹ አለመሆናቸውንና የዕለት ኩርሳቸውን ሳይቀር ለመሸፈን በስደት ላባቸውን ጠብ አድርገው በሚያገኙት ገንዘብ ኑሯቸውን እየገፉ መሆኑን ማሳያ ነው እያሉም ይገኛሉ። እስካሁን ገዱ የሰጡት ማብራሪያ ባይኖርም የተወሰኑ ሰዎች አቶ ገዱ አንዳርጋቸው ፓርኪንግ እየሰሩ ነው የሚለው ወሬ በማህበራዊ ሚዲያ ላይ እየተሰራጨ የነበረው ሙሉ በሙሉ በሰው ሰራሽ አስተውሎት አርቲፊሻል ኢንተሊጀንስ የተዘጋጀ ሐሰተኛ መረጃ ወይም ፋብሪኬትድ ኢሜጅ ሊሆን እንደሚችል ጥርጣሬያቸውን አስቀምጠዋል። አነጋጋሪነቱም ጎራ ከፍሎ አከራካሪነቱም እንደቀጠለ ይገኛል። አቶ ገዱ ከዘመን ኢህአዴግ ጀምሮ እስካሁን ገዢ ፓርቲ ብልጽግና ድረስ በተለያዩ መንግስታዊ የአመራርነት ቦታ የነበሩ ሰው ናቸው። አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት ሲረቀቅ ስማቸው በቃለ ጉባኤ ከሰፈሩ ሰዎች መካከልም አንዱ ሆነው ይታያሉ። በጠቅላይ ሚኒስትር አብይ አህመድ የሚመራው በጊዜውም የለውጥ ኃይል የተባለ ሲጠራ በነበረው ስብስብ ውስጥም አቶ ለማ መገርሳ ከዶክተር አምባቸው መኮንንና ሌሎችም ጋር በግንባር ቀደምነት ሲጠቀሱ የነበሩ የፖለቲካ አመራርም ውስጥ ነበሩ። በጊዜው በነበረው የአመራር ሽግሽግም አቶ ገዱ ከአማራ ክልል ርዕሰ መስተዳድርነት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሆኖ አገልግለዋል። ከዚያም የውጭ ጉዳይ ሚኒስትርን በመሆን ዋሽንግተን ላይ ፕሬዝዳንት ዶናልድ ትራምፕ ጭምር በታዛቢነት በተገኙበት የህዳሴው ግድብ ድርድር ላይም ተደራዳሪ ሆነው የሰሩበት ሁኔታም ታይቷል። በሰሜኑ የሁለት ዓመታት የትግራይ ጦርነት ወቅትም ገዱ በመንግስት በኩል ሰፊ ሚና ከነበራቸው አመራሮች መካከልም የሚጠቀሱ ናቸው። አቶ ገዱ የትግራይ ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ በአማራ ክልል ሌላ ግጭት በተቀሰቀሰበት ወቅት በጊዜው በክልሉ የአስቸኳይ ጊዜ አዋጁን ለማወጅ ረቂቅ አዋጁ ለፓርላማው በቀረበበት ወቅት ልዩነታቸውም በተቃውሞ በማሰማት ከገዢው ፓርቲ ብልጽግና ጋር እንደተለያዩ ያሳዩበትን ንግግር ሲያደርጉ የተደመጡ መሆኑ የሚታወስ ነው። ከዚያም ወደ ውጭ ወጥቶ የተቃውሞን ጎራ ተቀላቅለው አልፎ አልፎ በተለያዩ ማህበራዊ ሚዲያዎች የተለያዩ የፖለቲካ ሀሳቦችን ሲሰጡ ይታዩ ነበር። ዶክተር የሚለውን መጠሪያ ከስማቸው ፊት በመጠቀም ዶክተር ገዱ በማለት መጥራት የጀመሩ ነበሩ። አቶ ገዱ እሳቸውን በተመለከተ የተሰራጨውን የቪዲዮ ምስል እስካሁን ባለው ሁኔታ የሰጡት ምንም አይነት ማብራሪያ አልታየም። እሳቸውን በተመለከተ አዲስ መረጃ ሲኖር የምንለቅላችሁ ይሆናል። መልካም ቀን ይሁንላችሁ።